አስጠንቅቀህ ለምንም እሺ ይኸውልህ ሚኪያስ ከዚህ በኋላ ተሳስተህ የሩታ ቤት ደግመህ በአሁኑ አይነት መንገድ ብትመጣ ለኔም ላንተም ጥሩ አይደለም ገብቷል ሁለተኛ በእንደዚህ አይነት ወይ አጠገቧ እንድትደርስ አልፈልግም እኔ መምጣቴ ምናም ከዚህ በኋላ የሩታ ህይወት ላይ አልመጣም እናንተ ላይ ማልደርስም እኔ ሰማኝ አይደል ከዚህ በኋላ ግን አንተ ሄርሜላ ህይወት ላይ ወይ ደግሞ ሄርሜላ ሊሆነ መሳጢር ካሰባችሁ ግን እኔ ደግሞ ከናንተ ስራ አንድ ነገር ልንገር አሁንም ደግሜ የምነግርህ ነገር ሄርሜላ ደግማ ወደ ሩታ ህይወት እንደምትመጣ ቃል የዛኔ ደግሞ አንተ እንዳወራው አሁን አንተ እንደዛትከው ያንተኑ ስራ እኔ ደግምብሃለሁ ይሄን ነገር እንዳትረሳ ለወራብ ሳይሆን የፈጠርከውን ችግር እንዴት አድርገህ ማስተካከል እንዳለብህ ልነግርህ ነው የጠራው እንጂ ምን ችግር ካንተ ጋር እዚህ ልፊያ ወከባ አልፈልግም ግን አሁን እቅጩን ወይም ፊት ለፊት ማውራ ነገር ስላለ ነው የጠራው እስካለ ደረጃ የትኛው ወንድ ነህ አንተ ከየት የመጣህ ነህ ከየት እኔ በደንብ አስተካክላቸዋለሁ ብፈልግ አንድ ነው ነገር በደንብ አስተካክላቸዋለሁ ግን አሁንም ደግሜ የምነግርህ ነገር አብርሃም አሁን ወከባውን ተው ይሄ ነቆራውን ይሄ አሽንተኑን ይሄ ትረባውን ተውና አብርሃም አሁንም ልነግርህ ነው አብርሃም ህይወት ላይ እስካለ ድረስ ይኸውልህ አስጠንቅቀህ ነገራት ሄርሜላ ህይወት ላይ ከዚህ በኋላ እንዳትመጣ ሰላም ቤተሰቦቼ እንዴት ናችሁ እኔ ያለው ፈጣሪ ይመስገን ቸሩ መድኃኔዓለም ይመስገን እስካሁን ያለውበት ሁኔታ ጥሩ ነው ጤናዬም ጥሩ ነው ያው ትንሽ የሚያበሳጩ ነገሮች በየመሃል እየተፈጠሩ ነው እና አብርሃምና የሩታ የፍቅር የሄርሜላ ነገር ትንሽ እየከበደ ቢመጣም ያው እነሱ ይፈቱታል በሚል ትንሽ ዝም ብዬ ነበር ግን የሄርሜላ ወንድም ትንሽ ሰሞኑን ጣልቃ እየገባ አስቸግሮኛልና ቤት እስከ መምጣት ድረስ ደርሷል ይሄ ደግሞ እላፊ ንቀት ነው ብዬ አስባለሁ ለኔ እና ይሄ ነገር ማስተካከል አለብኝ ወይም ደግሞ ወንድ ልጅ እንደ ወንድነቱ መወጣት ያለበትን ነገር መወጣት አለብኝ ብዬ አስባለሁ ሴቶቹ እዛው እርስ በርስ ይጨርሱ እኔም ከወንዶቹ ጋር ያለውን ነገር ፊክስ አደርጋለሁ ብዬ ነበር ዛሬ የመጣሁት ያው እየቆየው በመጣም እንደምትከታተሉኝ እንደምትጠብቁኝ ተስፋ አደርጋለሁ ያው ምክንያቱም ትንሽ ያሉ ነገሮች ያሉበት ሲቹዌሽን ትክክል ስላልሆኑ ቶሎ ላለቅ እችላለሁ ቪዲዮ በተወሰነ ጊዜም ቢሆን የምለቀው ቪዲዮ ደግሞ እናንተ ሊያስደስት እንደሚችል ተስፋ አደርጋለሁ አሁን ላይ ያለንበት ሁኔታ ትንሽ ከባድ ነው ማለትም ፍቅርና ሩታ የሰሩት የሆነ ከባድ ስህተት አለ ያው ጥሩ ነው ሄርሜላ እንደማትወደድ ወይም ሄርሜላ እንደማትፈለግ ማሳያ ይሆናታል ብዬ አስባለሁ ለሄርሜላም ያው እየተጎዳች ቢሆንም ምንም ቢሆንም ይሄ ነገር ነገሮች ካሉበት ወይም አሁን ከረንትሊ ካሉበት አንፃር ለሷ ትምህርት ነው ብዬ አስባለሁ በጣም አሪፍ ትምህርት ነው ከዚህ የተሻለ ትምህርት ታገኛለች ብዬ ማስብ ያላቅም በህይወቷ ምክንያቱም ይወደኛል ወይም ያፈቅረኛል የምትለው ሰው ሌላ ሴት ይዞ ሲመጣ ወይም ሌላ ወንድ ይዛ ስትመጣ ሴት ልጅ ወይም ወንድ ልጅ ሌላ ሴት ይዞ ሲመጣ ያለው ስሜት ሁላችንም ጋር እናውቀዋለን ወይም ደግሞ ግልጽ ነው እና ሄርሜላ ይሄን ነገር ተረድታ ደግሞ ስቲል የመውጣት ሐሳብ የላትም ብዬ አስባለሁ ይሄን ነገር ተረድታ ወይም ይሄን ነገር አስባ ደግሞ ከአብርሃም ህይወት ካራቀች እስከመጨረሻው ያውኑ አይነት ተመሳሳይ ህይወት ለወደፊትም እንደሚገጥማት እርግጠኛ መሆን አለባት ሩታና ፍቅር የሰሩት ነገር ትንሽ አሪፍ ነገር ነው ምክንያቱም አብርሃም በሰው ላይፍ እንድትጫወተው እሱ ላይም ህይወቱ ላይ መጫወት እንደሚቻል ማወቅ አለበት ምክንያቱም አሁን ላይ በእንደዚህ አይነት ሁኔታ ከቀጠለ የአንድ ሰው ህይወት ብቻ አይደለም ያበላሸው የብዙ ሰው ህይወትን ነው የሚያበላሸው አብርሃም ይሄን ነገር አስተካክል ላንተም ጥሩ አይደለም ለህይወታችንም ለራስህም ህይወት ጥሩ አይደለም በቃ ይቅርብህ ከሄርሜላ ጋርም ከማንም ጋር ያለ ነገር ይቅርብህና አርፈህ ትዳርን ይዘህ ኑር አይ የምትል ከሆነ ደግሞ የአሁኑ አይነት ችግር በተደጋጋሚም ወይም በተለያየ ሁኔታ ይመጣባል እሱ ቀርቶ አሁን ወደ ዋናው ፖይንቴ ሲመጣ ሚኪ የሚባል የሄርሜላ ወንድም አለ ማን ታውቁታላችሁ አይ ቲንክ እና ሩታ ቤት መጥቶ አስፈራርቶ ዝቶ ነው ሄዶ ይሄ ደግሞ ንቀት ነው ከንቀትም በላይ ትልቅ ንቀት ነው እሱን የጠራሁት አክቹሊ ዛሬ እሱን ለማውራት ነው የጠራሁት አልዝትበትም ምንም አልልበትም እነግረዋለሁ ከዚህ ወንድ ልጅ ፊት ለፊት እናወራለን ጸብ ትግል ምን አልፈልግም ከእንደዚህ አይነት ሰው ጋር ምክንያቱም እንደዚህ አይነት ሰው የወረደ ነው ምክንያቱም ሴት ልጅ ለመምታት ከዛ እዚህ ድረስ መጥቶ ወከባ የፈጠረ ሰው ወይም ደግሞ የሆነ ነገር አረጋለሁ ብሎ አስቦ ከዛ እዚህ መምጣቱ ትንሽ ያወርደዋል ብዬ አስባለሁና ይሄን ውርደቱን ደግሞ ሞር ነው ያስተካክለዋለሁ ብዬ ስላሰብኩ ነው የጠራሁት ምን ሊያረግ እንደመጣ ወይም ምን አስቦ እንደመጣ አላውቅም እንኳንም እዛ ቤት ውስጥ አልኖርኩ ብዬ ነው ያሰብኩት ምክንያቱም ከባድ ነገር እንደሚፈጠር አውቃለሁ በመሃላችን ያን ደግሞ አልፈልግም
ምክንያቱም ንክኪ አልፈልግም አሁን ላይ በቃ ይሰለቻል። ሰው ልጅ እንደዚህ በንቀት መጥቶ ሲያዋራ ማስተካከል አለበት ብዬ አስባለሁ። እና አሁን እሱን ጠርቼዋለሁ፣ እመጣለሁ ብሎኛል። ይምጣ እርግጠኛ አይደለሁም። እውነትም መጥቶ ካዋራኝ ደፋር ነው ማለት ነው። ይሄ ልጅ እውነትም ድፍረት አለው፣ ጎበዝ ነው። ምክንያቱም ሴት ቤት ብቻ አይደለም መሄድ ያለበት፣ ወንድ ቤትም መምጣት አለበት፣ ወይም ከወንዶች ጋር ነው ማውራት ያለበት ብዬ አስባለሁ። እዛ ቤት ውስጥ ካሌብ መኖሩ በዛ ሰዓት ላይ ጥሩ ነገር ነው። ምክንያቱም ቢያንስ ቤቱ እንዳይደፈር የሆነ ነገር አድርጓል። ወንድሜ ነው አክቹሊ ካሌብ። ለዚህ ነገር ደግሞ ካላን በጣም ማመስገን እፈልጋለሁ። እንደዚህ አይነት ውርደት እናስተናግዳለን ብዬም አስቤ አላቅም። በጣም ያስጠላው። ምክንያቱም ሴት ቤት እንደዚህ ሄዱ አይዛትም፣ አይወራም። ሩታ ከሄርሜላ ጋር መጨረስ የምችለው ነገር ነው። ይሄን ነገር ሚኪ ከኔ ጋር መጥቶ ማውራት ይችላል። ከሌሎች ወንድሞቿ ጋር የሩታ ወንድሞች ጋር ማውራት ይችላል። ከፈለገ ከአብርሃም ጋር ማውራት ይችላል። ግን ሄርሜላን ደግፎ ወይም ሄርሜላን እንትን ብሎ ማንን ተማምኑ እንደሆነ አላቅም፣ ማንን ተማምኑ እንደመጣም አላቅም። እና ቤቷ ድረስ መጥቶ እስከ ማስፈራራት ደርሷል። አክቹሊ አሁን መጥቷል። እንግዲህ እስቲ ምን እንደሚል እናያለን። እሺ እንዴት ነህ? ሰላም ነው አለን። ምንድን ነው እንደዚህ ንቀት አብዝተሃል በጣም። ምክንያቱም አክቹሊ መጀመሪያ ቤተሰቦችን ሰላም በላቸው። እሺ ሰላም የኖቤል ቤተሰቦች፣ የአስቸጋሪው ወንድም አስቸጋሪውን ተወና ዝም ብለህ ሰላም አስቸጋሪው ወንድም ቤተሰቦችን አክብሬ ሰላም እላለሁ። ግን ያው አስቸጋሪ ልጅ ነህ። ለምን እንደጠራኝ ዛሬ ልትነግረኝ ትችላለህ? ሳይገባ ቀርቶ አይደለም መቼም እየጠየቅኛለሁ አይደል? አዎ ችግር ልጠራብኝ ወይ ደግሞ ችግር ልታወራብኝ ነው እንደሌሎቹ መቼም የጠራኝ። ችግር ላወራብህ ሳይሆን የፈጠርከውን ችግር እንዴት አድርገህ ማስተካከል እንዳለብህ ልነግርህ ነው የጠራው። እንጂ ምን አይነት ችግር? ካንተ ጋር እዚህ ልፊያ ወከባ አልፈልግም። ግን አሁን እቅጩን ወይም ፊት ለፊት ማውራ ነገር ስላለ ነው የጠራው። በመጀመሪያ ደረጃ ወንድ ነኝ ብለህ የምታስብ ከሆነ እንደ ወንድ ልጅ ወይ ከሩታ ወንድሞች ጋር ከአብርሃም ጋር ማውራት ትችላለህ። ግን ሴት ቤት ድረስ መተህ ሩታ ቤት ድረስ መተህ ልጅ እንዳላት እያወቅ የምታሳድገው ልጅ እንዳለ እያወቅ ሴት መሆኗን እያወቅ ቤቷ ድረስ ሄደህ ዛት አስፈራራ፣ ሰው ልትመታ ሞከርክ ምናምን እሱ እንዳለ ሆኖ ምን አስፈልጎ ነው እዛ ድረስ ሄድከው? እኔ አክቹሊ አንድ ነገር በነገር ነገር እንኳንም እዛ ቤት ውስጥ አልኖር። ምክንያቱም ብኖር አለመኖርህ ራሱ እድለኛ ነህ። ብትኖር ካንተ ነበር መጀመሪያው። አሁን ማስፈራራቱን ምክንያቱም ብቻ ነገር እየነገርኩ ነው የምታዳምጥ ከሆነ። ከዛን ሲቀጥል እኔ እዛ ቤት የሄድኩት ሩታ ላናገራት እንጂ እናንተ እንደምትንበዛበዙብን ልንበዛበዝባቸው አይደለም የሄድኩት። እዛ ድረስ መተመዛት ሩታ ማግኘት ነበር የፈለኩት። ሩታ ላገኛት አልቻልኩም። ያ ቅጥረኛ ደግሞ አስቀምጣችሁ እዛ ጋር አፉን ከፈተብን። በቃ ተመላለሰ የምትለው በሰዓቱ ደግሞ አንተም ብትኖር ከሌላ ነገር ውስጥ አንዘልም ነበር። ከባድ እዛ ጋር አንተ አለመኖር እንደውም ጥሩ ነው። ምክንያቱም አንተ ትናንትና ላይ ስለ ሄርሜላ የሚሆን ስለ አብርሃም ህይወት ላይ እየገባ ስትለኩስ የነበርክ ልጅ ነህ። አሁን ላይ መተህ እንደ እህትህ ለእህትህ ቋሚ ሆነህ ምናምን እዚህ ጋር መተህ መጠየቀ የት ነበርክ እስከዛሬ አንተ? ሲጀመር ይኸውልህ አንድ ነገር ልንገርህ፣ እኔ ሴት መሀል አልገባም። የሩታን ላይፍ ለማስተካከል ብዙ ሞክሬያለሁ፣ አሁንም እየሞከርኩ ነው። ግን አይ ቲንክ ከሁለት ሶስት ሆኗል ለመበጣበጥ እንዲያመቻቸው ገብተውበታል። ብቻ ምንም ይሁን ምንም ሴት መሀል አልገባም። አሁን ገብቷል። እነሱ ሴት መሀል ገብቼ እነሱ ሊያሸንፉት ያልቻሉትን ችግር እኔ ያሸንፋለሁ ብዬም ስለማላስብ ነው ዝም ያልኩት እስካሁን። ገብቷል። አንተ ደግሞ ለነገርህ ነው ድርድር ከያዝክ ጾታ ድርድር አይደለም። አሁንም ለነገርህ ነው ስለ ላይፍ ከሆነ አሁን ገብቼ የሆነ ነገር ባስተካከል ለኮስክ ከመባል አሁን እንዳልከው ሌላ ነገር አልፈጥርም። ሰማኛውን አዳምጠኝ። ለማጋጋል እንጂ ነገሮች ለማድረግ ለምን ነው አንደኛ ነገር የሚረግብ ነገር አይደለም ይሄ። ይኸውልህ ላይፋቸው ላይ የሴቶች እንትን ነው ካልክ አንተ ውጣው ነው የማይመለከትም። በቃኛ ሁላችንም ሴቶች ስለሆንን ነው ወሬ እያራገብን ያለ ነው ማለት ነው። እንደዛ ነው የምትለና ስለዚህ እኛውን እንደጀመርነው እኛውን ጨርሰዋለን። አንተ አሁን ነው የመጣው። እኔ ይኸውልህ አንድ ነገር ልንገርህ። አሁን መጣ ነገ መጣ ምናምን እየተባባልን እንድናወራ አይደለም የፈለኩት። አሁን ይኸውልህ አንደኛ ነገር ለራሳችሁም ትምህርት እንዲሆናችሁ ነው እየነገርኩ ያለሁት። አሁን እኔ ካንተ ጋር ነገር ጭቅጭቅ ፈልጌ አይደለም። ገብቶሃል? እንደ ወንድ ልጅ ማውራት ብንፈልግ እዚህ ቪዲዮ ዋና ሀሳብ ምንድነው ነው ቪዲዮ ፈልጌ ወይም ቪዲዮ ይዤ አንተ ድረስ አልመጣም ነበር። ሌላ ነገር ብፈልግ ገብቶሃል? አሁን በመጀመሪያ አንድ ሰማይ ፍቃደኛ ስላልሆንክ እኮ ነው እንጂ ዝም ብትል ብዙ ነገር ማናችሁም ከል እየጠራችሁኝ ትርፎሬ እያወራችሁ ወይ ደግሞ ሌላ ነገር ውስጥ እንደገባ አሁን ለነገር ነው። እንደዛ አይደለም። ለመገባበዝ ቢሆን ኖሮ ቪዲዮ ይሄ የሴቶች እንትን ከሆነብህ አንተ መውጣት ትችላለህ። ኦሬዲ አዳምጠኛውንም አዳምጥ
አንድ የማዳመጥ ይልመድብህ ሚኪ። ዝም ብለህ ስላወራ ምንም አፈጥርም። አንድ ይስማኝ። እኔ እንዳንተ ወከባ ብፈልግ ምናምን ካሜራና ስልክ ይዤ አንተ ጋር አልመጣም። አቴንሽን ለመሳብ እኮ እየሞከርክ ያለው አንተ አሁን ነገር ነው። አቴንሽን ሰብስቤ ኦዲየንስ ፊት ይሄንን ነገር ማውጣት ለአንተ አሁን አስፈላጊ አልነበረም። አቴንሽን ለመሰብሰብ ቢሆን የሩታ ቤት ድረስ መምጣት አይፈለግብም። አሁንም አዳምጠኝና ነገሮችን ልንገርህና ትሄዳለህ። ምንም ካንተ ጋር የሚያገናኝን ነገር የለም። ገብቷል? እሺ ቶሎ ተረጋ ብለህ ታዳምጠኛለህ። መጣሃል አይደለም? አንደኛ ከመጣ ድረስ ዝም ብለህ ስማ። መናገር ያለብን ተናግረ፣ መናገር ያለብኝ ተናግሬ እንለያያለን። ገብቷል? የመጀመሪያው ነገር እንደዚህ አይነት ወከባ ለመፍጠር ወይም እንዳልከው አቴንሽን ሲከር ለመሆን የሴት ቤት ድረስ መምጣት አይገባም። የመጀመሪያው። ሁለተኛው ትልቅ ትምህርት ሄርሜላ እንደወሰደች መገንዘብ አለብን። ለእህትም ታስብ እኮ ነው። እኔም አንተም ለእህቶቻችን ነው አይደለም? ለእህታችን ብለን ነው አይደል? ሁለታችንም እዚህ ጋር እያወራን ያለው ነው። እናንተን ያገናኘን ማን ነው? እህቶቻችን። ሌላ ነገር የለም። የአብርሃም መጥፎነት የኔና ያንተ እህት መኖር አገናኘን እዚህ ጋር። ገብቷል? የመጀመሪያው ነገር። ሁለተኛው ነገር ማለት ሄርሜላ በዚህ ሰዓት ላይ ያለችበትን ሁኔታ ሩታም ያሉበትን ሁኔታ ላንተ አልነግረህም አይደለም? ሩታና ፍቅር የሰሩት ነገር ወይም ደግሞ የሰሩት ድራማ ያደረጉት ምናምን የሆነ ነገር የፈጠሩት ያ ነገር ለሄርሜላ ትልቅ ትምህርት እንደሚሆና ተስፋ አደርጋለሁ። ገብቷል? አጉል ልወደድ ባይነቷ ለዚህ እንደዳረጋት ማንም ያውቃል። እና አሁን ላይ አብርሃም እንደማያስፈልጋት አውቃ ከነጭራሹ ከህይወቷ ብትወጣ የሷም ጉዳት መቀነስ እንደሚችል አንተም እኔም እናውቃለን። ተሳስቻለሁ። እሺ አንተ ስለዚህ አንተ አሁን ልታስተምረኝ? አይ ላስተምር አይደለም። እሺ ስማኝ፣ ምን አለ መሰለህ የምርም የሚዋደዱ ቢሆን ኖሮ አብርሃም ወደ ፍቅር አይዞርም ነበር። ገብቷል? አሁን ልጁ እንደዚህ እያለ ሌላም ሰው ማምጣቱ አይቀርም። በመጀመሪያው የምታወራው ነገር ከራስህ ጋር አገናዝበው። እዚህ ጋር ሁለት አይነት ወሬ እያወራ ነው። አንደኛ ስለ እህትህም ይሁን ስለ እኔ እህትም አይመለከትህም። ስለ እኔ እህት? አዎ፣ ምክንያቱም የሴቶች ጣልቃ ላይ አልገባም ብለህ ራስን ነፃ አግልለሃል። እኔ ሩታና ሄርሜላ መሀል ገብቼ የሆነ ነገር ፈጥሬ አውቃለሁ? ወይም ደግሞ ሄርሜላ ቤት መጥቼ አውቃለሁ? እኔ መጥቼ አውቃለሁ? መፍጠር ከሌለብህ እኮ ዝም ማለት ነው አይደለ? በቃ በሴቶቹ መሀል መግባት የለብኝም ማለት። ስለዚህ ራስን አግል። በመጀመሪያ ታላይፍ አስተካክለዋለሁ በደንብ። አሁንም ግን መጀመሪያ ተማረችበትም አልተማረችበትም እሱን አንተ የሚመለከት ጉዳይ አይደለም። ሄርሜላ እዚህ ጋር ተበዳይ እንጂ የተማረችበት ነገር አይደለም። ሄርሜላ ላይ መታ እየተጫወተችባትና እሷን መጠቀሚያ እያደረገቻት ስለሆነ ያንን ነገር እኔ ላስጠነቅቃት ነው። በቃ ሄርሜላ ላይ እንዳደርሽባት ነው። በእንደዚህ አይነት ሁኔታ አግሬሲቭ ሆነ መተ እንደዛ ያውሉ ድራማ ያውሉ ወከባ ፈጥረ ነው በእንደዚህ አይነት ሁኔታ የምታዋራት። ማዋራት ብትፈልግ እኮ ኖቤል እኔ አሁን እንደጠራው ጠርተኸኝ ሩታ እንደዚህ ታርግ እንደዚህ አስጠንቅቅ እንደዚህ ማለት ትችላለህ? አልችልም። እኔ እማችል ከሆነ ደግሞ ሁለተኛ ቤቷን ልትመጣ አልፈልግም። ላወራት የምፈልገው እሷን እንጂ አንተ ነህ። አንተ አሁን አንድ ነገር ንገር፣ ድጋሚ አታወራትም። ንገር እንደዚህ ፕራይቬትሊ መታ ቤቷ ድረስ ልታወራት አትችልም። ህይወቷ ላይ ትምጣና ደግሞ እኔን ያሳያል። አሁንም ድጋሚ አዳምጠኝ። ያልገባህ ነገር በጣም ብዙ ነገር አለ። አይ ቲንክ እንደማውቀው ከሆነ እኔ በሴቶች መሀል አልገባም ማለት እኔ ሩታና ሄርሜላ መሀል ጠርቼ እንደዚህ አታርጉ ማለት አልፈልግም። አልችልም አይደለም፣ እችላለሁ ግን አልፈልግም። ለምን አንተ ትላንትና አትርሳ፣ ትላንትና ልነግርህ ነው። የሄርሜላ ህይወት ላይ ገብታ አንደኛ ስትበጠብጥ የነበርኩ እኔ አልበጠበጥኩም። እኔ የእህቴን ህይወት ነው ያስተካከልኩት። ራስን አግልለህ እንትን የምትለው ምንድነው? እኔ አሁንም አላገለልኩም። መምጣት ብፈልግ እገባለሁ። አሁንም ልነግርህ ነው። መግባት በፈልግ ገብቼ መሀል ላይ አሁን ለመበጥበጥ ቀላል ነው አይደለም? ይኸውልህ ከኛ አታልፍም አንተ። ይኸውልህ ለኦዲየንስ እንዲህ እንደገባሁ እንዲህ አንጠጥረን አሁን ይኸውልህ ወከባውን ተው፣ ግርግርን ተው፣ ምንም ስለማታመጣው ነው። ምን አድርገህ ነው የምትለኝ? ለምን እየነገርኩህ ነው? ላናግራት ነው የመጣው። በቃ አሁንም ሌላ ነገር ምንም የምታመጣው ነገር የለም። እኔ አስረግጬ ነግሬሃለሁ። እህት የምታስጠነቅቃት ከሆነ ከሄርሜላ አጠገብ ትራቅ። አሁን ስለ አብርሃምና ስለ ሄርሜላ መተህ ልታወራልኝ አትችልም። አይመለከትም። ለምን አይመለከተኝ? ሊመለከት ከሆነ ሞክረው። በቃ እኛ ደግሞ እናሳያለን። ምንድነው ታሳየኝ? እዚህ ጋር ሲጀመር ኦዲየንሶች ማወቅ ያለባቸው ነገር ቢኖር ኖቤል የኛን ሽሽት ፈርቶ ነው እንጂ ዳርዳሩን እያያዘ ያለው እንጂ ገብተህ መጋፈጥ አለብህ። ገባ? አንተ ወንድም ነኝ ብለህ የምታስብ ከሆነ ተጋፍጠህ እያንዳንዱ ነገር ሩታ የምታደርገው ነገር መደገፍ አለብህ። ሩታ ጥፋተኛ እንደሆነች ታውቃለህ አይደለ? ጥፋተኛ እንደሆነች ታውቃለህ። ምንድነው ጥፋቷ? ይኸውልህ የሰው ህይወት ላይ እየገባች እየበጠበጠች ያለችው ሩታ ነች። ስለዚህ አንተ ወንድምና ይኸውልህ አሁን እኮ መምከር ካልቻልክ ምናምን አመታት በፊት እኮ አይ ቲንክ እስከማውቀው አሁን ልነግርህ ነው። አግዛት አንድነት ልንገርህ። ዳር ይዘህ ወሬ በማውራት አሁን ይኸውልህ ዳር ይዤ ማውራት አይደለም። እኔ ሩታን በአይዲያልም ሆነ በምታደርጋቸው ነገሮች አለው ከጎኗ ነኝ። ሁሉም ነገር ሲፈጠር አለው
አይቻልም። ምንም እናንተ ጋር መጥቼ ራሴን ማሳየት አይጠበቅብኝም። እናንተ ስላወራኸኛና ምን ያደርግልኛል? እኔ እናንተ ወሬ እኮ ምንም ጥቅም የለውም። እስካሁን እስካየሁ ድረስ ምንም የተፈጠረ ነገር የለም። የሰው ሕይወት ከመበለሻሸት ውጭ ሌላ ነገር የለውም። አሁንም ድጋሚ የምነግርህ ነገር ሄርሜላ አሁን ከዚህ ትምህርት ካልተማረች ወይ እናንተ ጭንቅላት የላችሁም ወይ ደግሞ ሄርሜላ ጭንቅላት የለም። ምክንያቱም ይኸውልህ ልንገርህ፣ አሁን አብርሃም ሄርሜላ ቢፈልጋ ኖሮ እስካሁን ሩታ ጋም ፍቅር ጋም አይመጣም። ሩታንም ተዋት። ሩታም ነገር ገብታ የምበጠብጠው ከየት ያመጣችሁን ነው? ባለትዳር ልጅ ያላቸው ሰዎች ናቸው። መሀል ላይ የገባችሁ እሷ ነች አይደል? አብርሃም የፈለገውን ይምረጥ፣ የፈለገውን ያድርግ። አንተ የሚመለከት ጉዳይ አይደለም። አብርሃም ጋር አንተ አሁን የመጣህበት ፖይንት ይኸውልህ፣ እህትን ወክለህ ለምን ቤቷ መጣ ነበር ያልከው? አዎ እኔ እሱን አሁን ዛቻ ምናምን ስላልፈለኩ ነው። ምክንያቱም አስፈራርቼ ምናምን የሆነ ነገር እንደራረግ እንችላለን። ገብቶሃል? ይኸውልህ ትሰማኛለህ? እኛም ብንስ ምንም አናደርግ፣ ስትደርስብን እንደርስብሃለን። ደረስክ እኮ እኔ እኮ አሁን ደረስክ ብዬ የሆነ ነገር ማድረግ እችላለሁ እኮ። እየደረስንባት ነው እንጂ እኛ ደግሞ ይኸውልህ ሴት ልጅ ናት፣ መከበር ካለባት አርፋ ትቀመጣለች። የልጅ እናት ናት። ስለዚህ ማውራት ባለብን መንገድ ነው ልናወራት የመጣ ነው። ግን እሷ እዛ ጋር አለመኖሯ ነው ጭራሽ ነገሮችን ያባባሰው እንጂ እኛ እዛ ጋር ሩታ ላይ ዝተን ለመውጣት ወይ አስጠንቅቀን አንድ ነገር አስጠንቅቀ ለምኑም እሺ ይኸውልህ ሚኪያስ፣ ከዚህ በኋላ ተሳስተህ የሩታ ቤት ደግመህ በአሁኑ አይነት መንገድ ብትመጣ ለኔም ላንተም ጥሩ ነው። ገብቷል? ሁለተኛ በእንደዚህ አይነት ወይ አጠገቧ እንድትደርስ አልፈልግም። ሁለተኛ ለመዛት መተህ ተሳስተህ እንድታዋራት አልፈልግም። ማውራት ከፈለክ ፖላይትሊ ጠርተህ ማናችንን ቢሆን ጠርተህ ፖላይትሊ ማውራት ትችላለህ። እኛ እምቢ አላለን። ግን ደግሞ እሷን ለማስፈራራት ሆነም ለመዛት ሄርሜላን ተንብለህ ወከባ ፈጥረህ ለመምጣት ካሰብክ እንዳትሳሳት። አንተ ሄድክበትን መንገድ ማንም ማድረግ ይችላል። እኔም አደርገዋለሁ። እሺ ካንተ የፈለግነው መደራረግ ይችላል። ሁለተኛ ለነገር ነው ላስጠንቅቅህ እየነገርኩ ያለሁትን ነገር። ሌላው ቀርቶ እኔ ከአብርሃም ከሩታ ህይወት ውጪ ልልህ አይደለም የመጣሁት። ገብቷል? የፈለጉትን ያርጉ እነሱ። አብርሃምም ሄርሜላም መጨመላለቅ ልማዳቸው፣ ችግር የለውም እሱ። ግን አሁን ከተሰራባት ስህተት ካልተማረች እህት አይደለችም ማለት ነው ላንተ። ምክንያቱም እህት ብትሆን ኖሮ የአሁኑን ስህተት አይተህ ቢያንስ ከዛ ልጅ ታርቃት ነበረ። ገብቷል? ሩታ ፕላን ያደረገችበትና የሄደችበት ርቀት በጣም የሚገርም ርቀት ነው። ገብቷል? ከዚህ በላይ አብርሃምንም ሄርሜላን ማስተማር አትችልም። ይኸውልህ ከራሷ ህይወት አልፎ ለእናንተ ህይወት ነው ይሄን ነገር ያደረገች። አንተም እንዳስጠነቀቀኝ ማለት ነው። አንተም ቢሆን ሄርሜላ ህይወት ላይ ከዚህ በኋላ ድርሽ እላለሁ የምትል ከሆነ ይኸውልህ አሁንም ልነግርህ ሩታ ጋር መታ ወይም እኛ ህይወት ላይ መታ እኔ እናንተ እንጨራረሳለን። እንገርልኝም ሙሉ የፍቅር ጀሞችን ወክዬ ነው የምናገረው። የሄርሜላ ህይወት ላይ ድጋሚ ለመምጣት ብታስብና እሷም እንዲህ ጣልቃ ለመግባት ብታስብ እኔ ውርድ ከራሴ ተናግሬያለሁ። ግን አሁን ላይ የዛኔ መምጣቴ ምናም ከዚህ በኋላ የሩታ ህይወት ላይ አልመጣም፣ እናንተ ላይ አልደርስም። እኔ ሰማኝ አይደል? ከዚህ በኋላ ግን አንተ ሄርሜላ ህይወት ላይ ወይ ደግሞ ሄርሜላ ላይ ሆነ መሳጢር ካሰባችሁ ግን እኔ ደግሞ ከእናንተ ስራ አንድ ነገር ልንገርህ። አሁንም ደግሜ የምነግርህ ነገር ሄርሜላ ደግማ ወደ ሩታ ህይወት እንደምትመጣ ቃል የዛኔ ደግሞ አንተ እንዳወራው አሁን አንተ እንደዛትከው ያንተኑ ስራ እኔ ደግምብሃለሁ። ይሄን ነገር እንዳትረሳ። ፊልም ላይ ብቻ አይደለም ነገር አይ መደራረግ ያለ አሁንም የሰው ህይወት ማበለሻሸት ጥቅሙ ስላልታየኝ ነው እንጂ በጣም ብዙ ነገር መደራረግ እንችላለን። ችግር የለውም። ማድረግ የምትችለውን አድርግ። ይኸውልህ ከእቴ ጎን ራቅ አልከኝ እርቅልሃለሁ። ግን አንተም ሩታም ቢሆን ከሄርሜላ መራቅ ስትችሉ እንጂ ይኸውልህ አሁንም ነገር እኛ መሀል አብርሃም እስካለ ድረስ የትኛው ወንድ ነህ አንተ? ከየት የመጣህ ነህ? እኔ በደንብ አስተካክላችኋለሁ ብፈልግ አንድነት ነገር በደንብ አስተካክላችኋለሁ። ግን አሁንም ደግሜ የምነግርህ ነገር አብርሃም አሁን ወከባውን ተው፣ ይሄ ነቆራውን፣ ይሄ አሽንትኑን፣ ይሄ ትረባውን ተውና አብርሃም አሁንም ልነግርህ ነው። አብርሃም ህይወት ላይ እስካለ ድረስ ይኸውልህ አስጠንቅቀህ ነገራት። ሄርሜላ ህይወት ላይ ከዚህ በኋላ እንዳትመጣ ጨርሻለሁ። በቃ ሌላ ወሬ አታብዛ። እኔ ለምን እንደሆነ አላውቅም። አይ ቲንክ የእነሱ ቤተሰብ ድራማ የሚወድ ቤተሰብ ይሄንን እንደዚህ ማለት አልፈልግም። ግን አሁንም ደግሜ የማስጠነቅቀው ነገር ይሄ ልጅ ፊት ለፊት እንደዚህ ወከባም አልፈለኩም፣ ልፍያም ትግልም አልፈለኩም ከሱ ጋር ገብቷቸዋል ቤተሰቦቼና ድጋሚ እንደዚህ አይነት ስህተት ባይ እኔም ወደዛ እሱ ወዳለው መንገድ መሄድ አይቀርም፣ ማበለሻሸት አይቀርም ነገሮች። ግን አብርሃም ህይወታችን ላይ እስካለ ድረስ አብርሃም ነገሮችን እስካላስተካከለ ድረስ የሄርሜላም የሩታም ህይወት እንደሚበላሽ አውቃለሁ። በሩታና በሄርሜላ መሀል ደግሞ ያሉ ቤተሰቦችም ሙሉ ለሙሉ እንደምንጎዳ አውቃለሁ። ይሄን ነገር ሊረዱ እንዴት እንዳልቻሉ አላውቅም። ግን እምቢ የሚሉ ከሆነ ደግሞ ሁላችንም ወደ ሩሩ ማንነታችን ተመልሰን አጓጉል ነገሮችን ማድረጋችን አይቀርም። ለምን እንደሆነ አላውቅም። ሚኪም ትንሽ አይምሮ እየሰራ አይደለም። ሄርሜላም አሁን ከተሰራባት ነገር ላይ ትምህርት ካልወሰደች መቼም ትምህርት አትወስዱ መቼም። ስለዚህ ይሄ ነገር እንደዚሁ መቀጠሉ ስለማይቀር
በምን አይነት ወይ ማስተካከል እንዳለብን እንግዲህ ከሩታ ጋርም ወይም ከወንድሞቼ ጋር ማወራው ነገር ይሆናል። እስቲ እንግዲህ ፈጣሪ ያውቃል።